ዛሬ እንግዲህ ቬሉልና ጆ በስምምነት ጨረሱ። ቬሉልና ጆ ከዚህ በፊት በጥሩ ሁኔታ ተነጋግረው አያውቁም ነበር። ዛሬ ግን ቬሉል እኔ ላግዝህ፣ ሄለንን ትፈልጋለህ አይደል? እሷ ማድረግ የፈለገችውንና የእሷን ስራ የእሷን ሴራ እኔ ከእሷ ጋር ስለምሰራ እኔ ደግሞ ወንጀልን ከዚህ በኋላ ተቃዋሚ ነው መሆነው፣ ራሴን ማጥጃት እፈልጋለሁ። ስለዚህ ቬሉል ላግዝህ እችላለሁ በማለትም ቬሉልን አናገረው። እውነትህን ነው? እንዴት ልመንህ አለው። ማመንማ ይሄንን ቪዲዮ ካየህ በኋላ ልታምነኝ ትችላለህ። እኔ ካሁን በላይ ከዚህ ወንጀልና ይሄን ነገር አጋልጬ መስጠት እፈልጋለሁ። ምክንያቱም አስቸጋሪና በጣም የሚያሳዝኑ ህጻናቶች ወደ ውጭ ሊሄዱ መሆኑን በዚህ ቪዲዮ ላይ አይተህ እናወራለን አለው። ቬሉልም ነው እንዴ? እሺ በማለትም እጁን ላይ ዘርግቶ የሰጠውን ቪዲዮ ይዞ ወደ ቤቱ ተመለሰ። እንደዚሁም የቬሉል አክስትና ወይዘሮ ሄለን ተገናኙ። ኤልሹ ቤት ውስጥ ቁጭ ባሉበት የቬሉል አክስትና ቤቲ ጓደኛዋ ቁጭ ባሉበት ቪዲዮ ቀርጻ ለእናቷ ላከች። ኤልሹ እንዴት እንደዚህ ታረጊያለሽ በማለትም የቬሉል አክስት ተነስታ ኤልሹን ለመደብደብ ግብ ግብ ፈጠረች። እንደምንም እግሬ አውጪ ብላ አምልጣ ወደ ጆውና ወደ እናቷ ሄደች። ተከታትላትም ስትሄድ ኤልሹን ሳትደርስባት፣ ነገር ግን እናቷ ቁማ የነበረበት ቦታ ላይ ከጆ ጋር እንደዚሁም ኤልሹ ወደ መኪና ገብታ መንገድ ላይ ተገናኙ። ኤልሹ ተደብቃ መኪና ውስጥ ቁጭ ብላ፣ ጆ ደግሞ ሰወር ብሎ ወይዘሮ ሄለን ፊት ለፊት ለመጋፈጥ እና እሷ ጋር ለማውራት ቆም ብላ እየተከራከሩና እያወሩበት ባሉ ሰዓት እኔ የምልሽ አንቺ ደግሞ እንዴት ነው የሚያደርግሽ? ማነኛሽ አለቻት። ሄለንም ባክሽ እኔን አታውቂኝም፣ አሁን አወኩሽ በማለትም የሆዷን በሆዷ አርጋ ሄለን ማለት ቆንጂዬና ስታያት ጥሩ የምትመስል ግን ውስጧ አደገኛ ወንጀለኛ መሆኗን ነግሯት ነበር። እናማ ከጀርባዋ ሰው እንደሚያግዛትና ከሰው ጋር እንደምትሰራ አውቃለች። ያንንም ስላወቀች ጠንቀቅ ብላ ምልልሷን እንደቀጠለች ጆ ከኋላ ሁኖ አፍኖ ወደ መኪና ለማስገባት ያሴሩት ሴራ ሳይሆንላቸው ቀረ። ሄለንና ጆ ክርክርና ቡጢ ገጠሙ። ምክንያቱም እግሬ አምልጪ ብላ እንደምንም ታግላቸው መሮጧን ተያያዘችው። ለምን አልያዝካትም አትረባም በማለት ሄለንም ተበሳጨች። ደውላ ለቬሉል እኔ አምልጫቸዋለሁ እንደዚህ እኮ ገጠመኝ ብላ ነገረችው። ግን የሚያግዛትን ሰው አቀሸዋል? ማን ነው አላት። አይ ሆነ ነግናና ቤት እነግርሃለሁ አለችው። ቬሉልና ኑኑ ካለፈው ስህተታቸው ወይም ካለፈው ያላስፈላጊ ሰዎችን ጥለው በመሄዳቸውና በመታገሳቸው ፍቅራቸውን አድሰዋል። ምክንያቱም ቬሉል እና ኑኑ ሁለቱ እየተዋደዱ ግን በመካከላቸው ኤልሹ ስለነበረች ፍቅራቸው ቀዝቅዞና ሁለቱም ጥርጥር ላይ እንደማይሆኑ ተጣልተውና እንደዚሁም ደግሞ ነገሮችን በችለኝነት በቃ አትወደኝም በማለትም ራሱን አሳምኖ በውሸት የተቀናበረ ከጆ ጋር ያላትን ሪሌሽን እህቱ ስለነገረችው ኤልሹ ቬሉልም እንግዲህ ራሱን ቆርጦ በማጽናናት ላይ ባለበት ሰዓት ግን ነገሮችን በመነጋገር ፈተውታል። እውነት ነው፣ ሁለት የተዋደዱ ልቦች ሁለታቸው ከተነጋገሩ ምንም ሰው ቢጥር ቢቆፍር የሚመጣ ነገር የለም። ዋናው የሁለቱ ጥረት ነው። ይህንንም በቬሉልና በኑኑ አይተነዋል። ከዚህ በኋላ ብታሰር ብንጣላ
የፈለገ ነገር ብንጋጭ እንኳ ከፈጣሪ በታች እዚህ ቦታ ላይ መተሽ ቃል ስለተገባባንበት ቦታ አስታውሰን ሁለታችንም ችግራችንን መፍታት እንዳለባቸው ተወያዩ። እሷም እሺ ቤሉል አለችው። እናማ በእኔ እርግጠኛ መሆን አለብህ፣ እኔም ደግሞ በአንተ እርግጠኛ መሆን አለብኝ አለችው። ችግር የለውም በእኔ በኩል አላት። እሷም ችግር የለውም አለችው። እሺ እንደዚሁም ደግሞ ኤልሹ አፎን እንደዚሁም ደግሞ መሲ እንግዲህ ከቴዲ ጋር ሂዳ ለመኖር አስባ ነበር። መኩ እንግዲህ ሁለት እህቱን ይዞ ሂዶ ከቤት ከቴዲ ጋር አምጥቷታል። መሆን የለበትም በጭራሽ ከዚህ ንቅ እንዳትሉ አንቺን በማለት እህቶቹን አስጠነቀቀ። መኩ እንግዲህ ችኩልና በቤተሰቦቹ የማይደራደር ጀግና ቆፍጠን ያለ ወንዳ ወንድ ባህሪ ያለው ልጅ ነው። እናቱ ባለችው መሰረት እህቶቹን አንጥቶ እሰይ የኔ ጀግና ልጅ አለችው። እናቱ በጣም ደስ አላት። ምክንያቱም እናቱ መሲ ማግባቷን ሳይሆን የተጠላው ሽማግሌ ሳይላክ አይሆንም በማለት ላይ ናቸው። እንግዲህ ወስላታውና ሴት ልጅ ክብር የሌለው ቴዲ ሴቶቹንም ዛሬ በማጣላት የፍቅረኛውን የቤቲን ጌጣጌጥ ለመሲ ስጦታ ሰጠሆሽ ብሎ ሁለቱንም አቦጣቦጣቸው። ምክንያቱም ቤቲና መሲ አንድ ቤት ሲገናኙ መሲ ደግሞ ጌጣጌጥ አርጋ ስታይ ቤቲ ደግሞ አንቺ ሌባ የኔ ነው በማለት ተናገረቻት። ሁለቱ ባላወቁት ወጥመድ ላይ አንድ ጎረምሳ እንደሚወሰልትባቸው አላወቁም ነበር። አሁንም ሳያውቁ ግብ ግብና ጠብ ፈጥረው የቤሉል አክስትም ኧረ ተረጋጉ ብላ በመገላገል ላይ እንዳለች መሲም ቤቲም ትክክል ናቸው። ነገር ግን መሀል ላይ ያለው ወጥመድ ነው የግልጽ ያልሆነው። እውነት እውነት ናት። ሁሌም ቢሆን እውነትን መጋፈጥ ጥሩ ነገር ነው። ቤሉል እንግዲህ ኤልሹን እያማለለና እንደሚወዳት እያስመሰለ የሄለን ወጥመድና ሚስጥሯን እንዲዘከዝክ እየጣረ ነው። ምክንያቱም ኤልሹ አዶኒን ትወደዋለች። አዶኒ ደግሞ እያስመሰለና የእናቷን ሚስጥር አውጥታ እስከምትሰጠው ድረስ ኤልሹን እያበባላት ነው። እሺ እንግዲህ መኩም እቤት ማን አለ በማለትም ከቤሉል አክስት ጋር ግን ፍቅር ሳይይዘው አይቀርም። ምክንያቱም መኩ ለማንም ሴት ተሸንፎ አያውቅም። በዚህ ሰሞን ግን እያብሰለሰለውና የቤሉልን አክስት ሳይወዳት አይቀርም። ያው ግን ጥርጣሬ ነው፣ እውነትን አላወቅንም። እንግዲህ ነገሮች እንደዚህ ባሉበት ሰዓት ወይዘሮ ሄለን እንግዲህ ያጠመደችው ወጥመድ ከልጇ ጋር ተንኮላቸውን ይዘው እያፋፋሙት ነው። ግን መጨረሻቸው እጅ ተፍንጅ በቤሉል እጅ እንደሚሆን አልጠራጠርም። ነገር ግን ጆ ምን አስቦ ነው ከቤሉል ጋር አንድ ላይ ለመስራትና ነገሮችን ይመስለኛል ይሄንን ቤሉል አጋልጦና ራሷን አሳልፎ ለፖሊስ እንደሚሰጥ። አዶኒ እና ቤሉል እኮ አንድ ላይ እንስራ ብለው ነበር፣ ግን ቤሉል አልፈልግም በራሴ መንገድ ነው ብሎታል። ግን ምን ፈልጎ ይሆን ቤሉል እና ጆ አንድ ላይ እንስራ ብሎ ጆ የመጣው? እውነት አዶኒ ልኮት ይሆን የሚል ሀሳብ አለኝ። እንግዲህ እጅ ተፍንጅ መያዛቸው አይቀርም፣ ወይዘሮ ሄለን መያዟ አይቀርም። እንደዚሁም ደግሞ ኤልሹ ሆነው እናትና ልጅ እንግዲህ መያዛቸው አይቀሬ ነው። ምክንያቱም ልጅቱም ተባባሪ የሆነች ስለሆነ ያለችው። እንግዲህ ነገሮቹ እንደዚህ እየቀጠሉ ነው። መጨረሻ ላይ ግን ምንድን ነው የሚፈጠረው? በዛ ላይ ደግሞ የመሲ እናት መኩ እንደዚሁም ኤልሹ ሆነው ምናልባችም
ከደሙ ነፃ ሊሆኑ ይችላሉ። ሄለን መታሰሯ ከነ ልጇ አይቀሬ ነው ብዬ አስባለሁ ማለት ነው። ቀጣይ ላይ አብረን እንገናኝ። ባይ ባይ።